ኢራን ለዳግም ንግግር ልኡኳን ወደ ፓኪስታን ኢስላማባድ እንደላከች ምንጮች እየጠቆሙ ይገኛሉ። እንዲሁም ደግሞ የኢራን የውጭ ጉዳይ ሚኒስትር የሆኑት በቀጣናዊ ግጭት ዙሪያ ከፓኪስታኑ ባለስልጣን ጋር ንግግር አድርገዋል እየተባለ ነው። የኢራን ድርድር ፊት አውራሪ የነበሩት ባጋር ጋሊባፍ ከስልጣናቸው ለቀቁ እየተባለም እየተነገረ ይገኛል። እንዲሁም ደግሞ የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶጋን የኢራን ጦርነት አውሮፓን ጎሳቆለ ነው ሲሉም ተደምጠዋል። እንዲሁም ደግሞ አሜሪካ በወዲህ የሰላም ንግግር ስታደርግ በወዲያ ደግሞ ለጦርነት እየተዘጋጀች እንደሆኑ አንዳንድ የመረጃ ምንጮች ጠቁመዋል። ዓለም ላይ በየዕለቱና በየጊዜው የማይሰሙ ጉዶች የሉም። መሽቶ ሲነጋ ተውሎ ሲከረም በየሰዓቱና በየጊዜው አዳዲስ አጀንዳዎችና አዳዲስ ወሬዎች አሉ። ዛሬም ዕለተ ቅዳሜ ሚያዝያ 17 ቀን 2018 ዓመተ ምህረት ዓለም እንዴት እንዳደረች ዓለም ደግሞ እንዴት እንዳረፋፈደችና እንዴት እንደዋለች ከዓለም ጉያ እስከ ኢትዮጵያን ብርት ከተሰሙ ወሬ ነግራችኋለሁ። በቅድሚያም ወደ ዜናው ከማለፋችን በፊት ወሬ ነጋሪ የተሰኘው ቻናላችን በየጊዜው አዳዲስና እንዲሁም ደግሞ ትኩስ ወሬዎችን ይዞላችሁ ስለሚቀርብ ሰብስክራይብ በማድረግ ቤተሰብ እንዲሆኑ ስለየጋበዝኩኝ እንዲሁም ደግሞ ትኩስ መረጃዎችን ለወዳጅ ዘመዶቻችሁ ሼር እያደረጋችሁ እንድታደርሱልኝ ጠይቃለሁ። በቅድሚያ ለዛሬው ለሚያዝያ 18 ቀን 2018 ዓመተ ምህረት የዓለም አቀፍ ወሬያችንን ቀዳሚ ከምናደርግባቸው አጀንዳዎች መካከል ኢራን ከዩናይትድ ስቴትስ ጋር የሰላም ንግግር ለማድረግ ልኡኳን ወደ ፓኪስታን እንደላከች የተጠቆመ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በእስራኤልና ሊባኖስ መካከል የተደረገው የተኩስ አቁም ስምምነት ለተጨማሪ 3 ሳምንታት መራዘሙን ይፋ ባደረጉበት ወቅት ኢራን ከዩናይትድ ስቴትስ ጋር ሰላም ለመፍጠር የሚያስችል ድርድር ለማድረግ የልኡክ ቡድኗን ወደ ፓኪስታን መላኳ ተሰምቷል። የዩናይትድ ስቴትስ ባህር ኃይል በኢራን ወደቦች ላይ የጣለውን ከበባ እስከ አስፈላጊው ጊዜ ድረስ እንደሚቀጥል ቢገልጽም ኢራን ግን በፓኪስታን በኩል በሚደረገው ድርድር ላይ የከበባው መነሳት ዋነኛው ቅድመ ሁኔታ መሆኑን አስታውቃለች። በተያያዘ ዜናም የኢራን የውጭ ጉዳይ ሚኒስትር በቀጠናዊ ግጭት ዙሪያ ከፓኪስታን ባለስልጣናት ጋር ንግግር እንዳደረጉ ቢቢሲ አማርኛ ይዞት ባወጣው መረጃ ይጠቁማል። የኢራን የውጭ ጉዳይ ሚኒስትር ከፓኪስታን ከፍተኛ ባለስልጣናት ጋር በግጭቱ ዙሪያ መነጋገራቸውም ተሰምቷል። አባስ አራግቺ በቴሌግራም ባጋሩት መግለጫ ከፓኪስታን ምክትል ጠቅላይ ሚኒስተርና የውጭ ጉዳይ ሚኒስትር ኢሻቅ ዳር እንዲሁም ደግሞ ከመከላከያ አዛዡ ፊልድ ማርሻል አሲም ሙኒር ጋር መወያየታቸውን ጠቅሷል። በንግግራቸው በቀጠናዊ ሁኔታዎችና በተኩስ አቁም ዙሪያ መነጋገራቸውንም ገልጿል። አራግቺ ከፓኪስታን ባለስልጣናት ጋር በነበራቸው ውይይት ያነሱት ከአሜሪካ ጋር ስላላቸው የተኩስ አቁም ይሁን ወይም ደግሞ እስራኤልና ሊባኖስ ስለደረሱበት ስምምነት ያሉት ነገር ባይታወቅም የፓኪስታን ዋና ከተማ ኢስላማባድ በአሜሪካና ኢራን መካከል ሊደረግ ለሚችለው ሁለተኛ ዙር የሰላም ውይይት ዝግጁ ሆና እየጠበቀች ቢሆንም መቼ እንደሚካሄድ እስካሁን ግን የታወቀ ነገር የለም። በወዲህ በኩል ደግሞ የኢራን የድርድር ፊት አውራሪ የነበሩት ባጋር ጋሊባፍ ከስልጣናቸው እንደለቀቁ እየተሰማ ይገኛል። የኢራን ዋና ተደራዳሪ የነበሩት መሐመድ ባጋር ጋሊባፍ ከስልጣናቸው ለቀዋል። ከአሜሪካ ጋር የሚደረገውን ድርድር ሲመሩ የነበሩት እኒህ ታላቅ ሰው የኢራን ተወካይ መሐመድ ባጋር ጋሊባፍ በሀገሪቱ የውስጥ አለመግባባት ምክንያት ከኃላፊነታቸው መልቀቃቸውን የኢራን ኢንተርናሽናል ዘገባ ጠቁሟል። ጋሊባፍ ከዋሽንግተን ጋር በሚደረገው ንግግር ውስጥ የኒውክሌር ጉዳይን ለማካተት በመከራቸው ከፍተኛ ተግሳጽ እንደደረሰባቸውና በስተመጨረሻም ስራውን ለመልቀቅ እንደተገደዱ መረጃዎች ይጠቁሙናል። ይህንን ተጽዕኖ ፈጣሪ ቦታ ደግሞ ለመረከብ ጠንካራ አቋም ያላቸው ሰኢድ ጃሊሊ ዋነኛ እጩ ሆነው የቀረቡ ሲሆን የውጭ ጉዳይ ደግሞ ሚኒስትሩም አባስ አራግቺ ድርድሩን በበላይነት ለመምራት ፍላጎት እንዳላቸው ነው የተሰማው። የጋሊባፍ መልቀቅ ከምዕራባውያን ጋር ሊደረግ በታሰበው ድርድር ላይ የራሱን ጥላ ሊያሳርፍ እንደሚችልም እየተገመተና እየተጠቀሰ ይገኛል። የመካከለኛው ምስራቅ ጦርነትና የመካከለኛው ምስራቅ ውጥረት ከመካከለኛው ምስራቅ አልፎ አውሮፓውያንን እያስጨነቃትና እያመሳት ነው ሲሉ እንዲሁም ደግሞ ውጥረቱና ጦርነቱ ዳፋው ለኛ ተርፎናል ሲቱ የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶጋን እየተናገሩ ይገኛሉ። የኢራን ጦርነት አውሮፓን ማዳከም መጀመሩን የኢራን ጦርነት አውሮፓን እያዳከማት ነው ሲሉም የተደመጡት የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶጋን ከጀርመን ፕሬዝዳንት ፍራንክ ዋልተር ሽታይንማየር ጋር ባደረጉት ውይይት የኢራን ጦርነት አውሮፓን ማዳከም መጀመሩን ተናግረዋል።
የኤርዶጋን ጽህፈት ቤት በማህበራዊ ሚዲያ ላይ በለጠፈው መልእክት ሁለቱ መሪዎች ረቡዕ በስልክ ባደረጉት ቆይታ በሁለቱ ሀገራት ግንኙነት በኢራንና በዩክሬን ስላሉ ጦርነቶች መምከራቸውም ተገልጿል። ፕሬዝዳንት ኤርዶጋን በክልላችን ያለው ጦርነት አውሮፓን ማዳከም መጀመሩን አውስተዋል። ይህ አካሄድ ሰላምን መሰረት ባደረገ አካሄድ ካልተቀረፈ በስተቀር በግጭቱ ወቅት የሚደርሰው ጥፋት እጅግ የላቀ ነው ሲሉም ጽህፈት ቤቱ አስታውቋል። በሌላ መረጃ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚደረገውን ጦርነት ለመቋጨት እየተጣደፉ አለመሆኑን ለፎክስ ኒውስ ተናግረዋል። ፕሬዝዳንቱ ከቴሌቪዥን ጣቢያው ጋር ባደረጉት የስልክ ቃለ መጠይቅ ከኢራን ጋር የተደረሰውንና ረቡዕ ዕለት የተጠናቀቀውን ተኩስ አቁም ያራዘሙት የጊዜ ጫና ኖሮባቸው እንዳልሆነም ገልጸዋል። ጥሩ ስምምነት ላይ እንዲደርስ እንደሚፈልጉ የተናገሩት ትራምፕ ጦርነቱን ለመቋጨት እንደማይጣደፉ ግን አስረድተዋል። የዋይት ሃውስ ፕሬስ ሴክሬታሪያት ካርሊን ሌቪት ከኢራን ጋር የሚደረገው ድርድር መቀጠሉና ፕሬዝዳንቱ ቀይ መስመሮችን በእጅጉ ግልጽ ማድረጋቸውን ገልጸው ነበር። ከትራምፕ ፍላጎቶች አንዱ ኢራን ያበለጸገችውን የዩራኒየም ክምችት ለአሜሪካ አሳልፋ መስጠት አለባት የሚል ነው። ነገር ግን ደግሞ በሌላ በኩል ኢራን ደግሞ ያበለጸኩትን ዩራኒየም እንካቹ አለለማትነኳተም አታዩዋትም ሲሉም ተደምጧል ኢራኖች። በመጨረሻም አሜሪካ በወዲህ የሰላም ንግግር ለማድረግ ስትዘጋጅ በወዲያ ደግሞ ጦርነት ለመጎሰምና ጦሯን ለማዝመት ዝግጅት ላይ መሆኗን አንዳንድ መረጃዎች እየጠቆሙን ይገኛሉ። እንዲሁም ደግሞ የአሜሪካ የጦርነት ዝግጅት እንደቀጠለም እየተደመጠ ይገኛል። ሶስተኛው የአሜሪካ ተዋጊ አውሮፕላን ተሸካሚ የጦር መርከብ መካከለኛው ምስራቅ መድረሱን እየተገለጸ ይገኛል። ይህም አሜሪካ ከ10 ዓመታት በኋላ ለመጀመሪያ ጊዜ በመካከለኛው ምስራቅ 3 ግዙፍ ተዋጊ አውሮፕላን ተሸካሚ መርከቦችን አሰማርታለችም ነው የተባለው። ከኢራን ጋር ያለው የተኩስ አቁም ስምምነት ባልተረጋጋ ሁኔታ ላይ በሚገኝበት በዚህ ወቅት ሶስተኛው የአሜሪካ የጥቃት አውሮፕላን ተሸካሚ መርከብ በመካከለኛው ምስራቅ ቀጠና መድረሱን የሀገሪቱ መከላከያ ሚኒስቴር አስታውቀዋል። የአሜሪካ ማዕከላዊ እዝ በማህበራዊ ትስስር ገጹ ባወጣው መግለጫ ዩኤስኤስ ጆርጅ ኤች ደብሊው ቡሽ የተሰኘው ግዙፍ የጦር መርከብ በህንድ ውቅያኖስ ውስጥ በሚገኘው የእዙ የኃላፊነት ክልል ውስጥ መግባቷን አረጋግጧል። ከዚህም በተጨማሪ የአሜሪካ የጦር ኃይሎች ወደ መካከለኛው ምስራቅ የሚያደርጉትን የስምሪት እንቅስቃሴ ተጠናክሮ መቀጠሉም ታውቋል። የተኩስ አቁሙ ስምምነቱ ተግባራዊ መሆን ከጀመረበት ጊዜ አንስቶ የአሜሪካ ጦር ከ850 በላይ የሎጂስቲክስ በረራዎችን ወደ ቀጠናው ያከናወነ ሲሆን ይህም ጦርነቱ ከመፈንዳቱ በፊት በነበሩት 3 ሳምንታት ውስጥ ከተመዘገበው የ540 በረራዎች አሃዝ ጋር ሲነጻጸር ከፍተኛ ጭማሪ የታየበት መሆኑም ተመላክቷል። እና ታዲያ ይህም የሚያመላክተው አሜሪካ በወዲህ ከኢራን ጋር ስምምነት ለማድረግ ስትዘጋጅ በወዲያ ደግሞ ጦርነት ለመጎሰም ደግሞ ዝግጅቷን እንዳጠናቀቀች ነው የተገለጸው። ውድ አድማጮቼ ዓለም እንግዲህ እንደዚህ አድራለች። ዓለም እንግዲህ እንደዚህ አረፋፍዳለች። እንዲህ አይነት ትኩስ ወሬዎችንና ትኩስ መረጃዎችን ማግኘት የምትፈልጉ ከሆነ ይህ ወሬ ነጋሪ የተሰኘው የዩቲዩብ ቻናላችን ለእናንተ ምርጥ አማራጭ ነው። እናም እናንተ ሰብስክራይብ በማድረግ የቻናላችን ቤተሰብ እንዲሆኑ ጋብዛለሁ። እንዲሁም ደግሞ ትኩስ ወሬ ለሚሹ ጓደኞቻችሁ ይህንን ቻናል ሼር እንድታደርጉላቸው እንዲሁም እንድትጋብዟቸው ስል እየጠየኩኝ ሰላም ዋሉ። ጤና ይስጥልኝ።